ምንድነው የሚያስፈራ? ሲጀምር የሆነ ነገር ሉዝ አረጋለሁ የምትለው አለኝ ብለህ ስታስብ ነው። you have nothing truly ካሰብከው you know ያለ የቆምክበት እግር ብቻ ነው። እሱም ያው ከሰሩ የሚያቃችሁ ሰዎች ሲከዳችሁ የማያቃችሁ ሰዎች ደግሞ ይክሳቸዋል። መጽሐፍ ቅዱስ ላይ ደስ የሚለኝ ታሪክ አለ። ዮሴፍ በሚያቃቸውና በሚወዳቸው በወንድሞቹ ሲካድ የማያቃቸው ደግሞ ሰዎች አንግሰውታል። እና በዚህ ታሪክ ውስጥ የምንማረው አንድ ትልቅ ኮንሴፕት ቢኖር መታገስ ነው። እግዚአብሔር አምላክ የሚገኘው ሁሉ ጊዜም ቢሆን በትዕግስት ውስጥ ብቻ ነው። እግዚአብሔር አምላክ ችኩል ነገር ላይ ተገኝቶ አያውቅም። እና መታገስ መልካም ነው። እንታገስ። መናገር ፈልገ ግን ደግሞ መናገር እንደሌለብህ አውቀህ ዝምታን ከመረጥክ እመነኝ አንተ የመኖር ትርጉም ገብቷል። ለዛ ነው ቃላትህ ከዝምታህ እንደሚሻል ስተረጋግጥ ብቻ ተናገር የሚባለው። ብሩክዚቲ ነኝ። ቸር ቆዩልኝ። ትዳር ከፈጣሪ ነው። ትዳር እሱ ሲፈቅድ ነው። እቺ ቃል ደስ ትላለች አይደል? ይገባኛል፣ ትህትናም ሊሆን ይችላል። ነገር ግን በዚህ ትህትና በምትመስል ቃል ውስጥ ስንፍናችንን ልንሸፍነው አይገባም። ምን መሰላችሁ? ፈጣሪ ሁልጊዜም የሚባርከው የያዝነውን ነገር ነው። ፈጣሪ ያለያዝነውን ነገር ሊባርከው አይችልም። አንተ መልካምና አንቺ ጥሩ ትዳር የምትፈልጊ ከሆነ ግዴታ አንቺ መዘጋጀት መቻል አለብሽ። ትክክለኛውን ወንድ የመምረጥ ጆርኒ ወይንም ኃላፊነት አንተም ላይ አንቺም ላይ አለብሽ። ፈጣሪ ተአምር መስራት ይችላል። ነገር ግን እጁና እግሩን አጣጥፎ ለተቀመጠ ሰው ተአምር አይሰራም። የፈጣሪ ተአምር መባረክ ነው። እኛ ስራ ቦታውን እንከፍታለን፣ ፈጣሪ ደግሞ ከስተመር ያመጣልናል። እኛ የሆነ ነገር እንጀምራለን። ልክ ስንጀምር በጀመርንበት ቅስበት ደግሞ ያቺ ነገር ላይ ይጨመራል፣ ይባረክልናል። ምንም ጥያቄ የለውም። ነገር ግን ሱቁን የመክፈት ግዴታ እኛ አለብን። የመጀመር ግዴታ አለብን። የማሰብ ግዴታ አለብን። ፈጣሪ ለኛ እጅና እግር ከማሰቢያ ጋር እየሰጠን እንድንጠቀምበት ነው እንጂ ጀስት የሱን ተአምር እንድንጠብቅ አይደለም። ተአምሩ የሚሰራው እኛ መንቀሳቀስ ስንጀምር ብቻ ነው። ፈጣሪ ትዳርን ይባርክልሃል እንጂ ትዳር እንካ ብሎ አይሰጥም። ይሄን ማወቅ አለብህ። አንቺም ይሄን ማወቅ አለብሽ። ያሽውን ትዳር እንዲቀጥል የምትፈልጊውን ትዳር ምንም ጥያቄ የለውም ይባርከዋል። ከፈጣሪ ነው ብለህ ግግም የምትል አይነት ሰው ከሆንክ ሳያገቡ የሚሞቱ እኮ ሰዎች አሉ። ሳያገቡ የሚያርፉ ሰዎች አሉ። ለነሱ ፈጣሪ የሚሰጣቸው ከሆነ ለምን ሳያገቡ ሞቱ? በእርግጠኝነት ልትለኝ የምትችለው ስላልፈለጉ፣ which means መፈለግ አለብህ ማለት ነው። አንተ መፈለግና መንቀሳቀስ መቻል አለብህ። ያኔ ያስከውን ትዳር ይባርከዋል። መባረክ ነው ስራው። ያለ ያስከውን ነገር ግን አይባርክልም። መያዝ ግን ግዴታ ነው።